በአዲ ጉዱም የንጹሃን አፈሳ እንደቀጠለ መሆኑ ተነገረም። በአዲ ጉዱም አካባቢ በሚገኙ ወጣቶችና አርሶ አደሮች ላይ ያነጣጠረ የተቀናጀ እገታና አፈሳ በህወሓት እየተከናወነ እንደሚገኝ ከአካባቢው የሚወጡ መረጃዎች ያመላክታሉ። ድርጊቱን እየፈጸሙት ያሉት የህወሓት ጭንብል የለበሱ ታጣቂዎች እንደሆኑ የተገለጸ ሲሆን በአሁኑ ሰዓት በርካታ ወጣቶችና ገበሬዎች ያሉበት ሳይታወቅ ታፍሰው እየተወሰዱ ይገኛሉም ተብሏል። ይህ በንጹሃን ዜጎች ላይ እየተፈጸመ ያለው የኃይል እርምጃ በአካባቢው ማህበረሰብ ላይ ከፍተኛ ስጋትና አለመረጋጋትንም ፈጥሯል። ከስፍራው የሚገኙ መረጃዎች እንደሚያሳዩት ይህ ድርጊት በአካባቢው ነዋሪዎች በተለይ በታዳጊ ወጣቶችና ራሳቸውን በቤተሰባቸው በግብርና በሚያስተዳድሩ አርሶ አደሮች ላይ ከፍተኛ ስጋትና አለመረጋጋትንም ፈጥሯል። ድርጊቱ ስልታዊና የተቀናጀ መልክ ያለው በመሆኑ ማህበረሰቡ የዕለት ተዕለት ግብርናና የንግድ እንቅስቃሴውን በነጻነት ለማከናወን መቸገሩም ተነግሯል። የታጋቾቹ ቤተሰቦችና የአካባቢው ነዋሪዎች እንደገለጹት ድርጊቱን የሚፈጽሙት አካላት የታጠቁና የተቀናጀ መዋቅር ያላቸው በመሆናቸው ነዋሪዎች ራሳቸውን ለመከላከል ተስኖታልም ብሏል። የሰብአዊ መብት ተቋማት በአካባቢው እየተፈጸመ ያለውን የመብት ጥሰት በተመለከተ በየጊዜው አቋማቸውን ቢገልጹም ምንም የተሻሻለ ነገር እንደሌለ ግን እየተነገረም ይገኛል።